እጅግ አሳዛኝ መረጃ በዛሬው ዕለት ከማረሚያ ቤት ተሰማ። የጥበብ ባለሙያው የኢትዮጵያ ባለውለታው አርቲስት ሰለሞን ቦጋለ ለህይወቱ እየታገለ መሆኑ ተሰማ። በማረሚያ ቤት ባጋጠመው ከፍተኛ ህመም ምክንያት በሞትና በህይወት መካከል ነው ያለው እየተባለ ይገኛል። ባለቤቶቹም ልጁም የድረሱልን ጥሪ እያቀረቡ ይገኛል። አርቲስቱ በማህበራዊ ትስስር እያለቀሰም የሚያሳዩ ምስሎች እየተሰራጩ ይገኛሉ። በማረሚያ ቤት ውስጥ በደረሰበት ከፍተኛ ጭንቀት የነበሩበት በሽታዎች በከፍተኛ ደረጃ የተቀሰቀሱበት ሲሆን ቀድሞውኑ በደም ውስጥ የነበሩ በሽታዎች ከቁጥጥር በላይ ሆነው እጅግ በሚያሳዝን ሁኔታ አርቲስት ሰለሞን ረጅም ጊዜውን ከእስር ቤት ይልቅ በማረሚያ ቤት ሆስፒታሎች እንደሚያሳልፍና ያልጋ ቁራኛ ከሆነ ሳምንታት እንዳለፉት እየተነገረ ይገኛል። ብዙዎች እንደሚናገሩት ተወዳጁ የጥበብ ሰው ያይነው ሊያመልጠን ነው። በእስር ቤት የሚገኘው ጭንቀቱ ከቀን ወደ ቀን በሽታውን እያባበሰበት መዋያውም ማደሪያውም ማረሚያ ቤት በሚገኘው ሆስፒታል ሆኗል እየተባለ ይገኛል። ሰለሞን ቦጋለ እጅግ አሳዛኝ የህይወት ምዕራፍ ነው የተባለው ይህ ሁኔታ ምናልባትም ሰለሞን ቦጋለን እንዳያሳጣን የሚሉ አርቲስቶች መገናኛ ብዙሃኖች በርከት ብለዋል። ጉዳዩን በቅርበት የተመለከቱት አርቲስቶች የሰጡት ሀሳብ አስተያየት እንዲሁም ትላልቅ ጋዜጠኞች ታማኝ ምንጮች ያወጡት መረጃ አለ። በዝርዝር የማስደምጣችሁ ይሆናል። በሌላ መረጃ በዛሬው ዕለት በፍርድ ቤት ውሎ በወንድም ካሊድና በይገረም ደጀኔ ላይ አዲስ ውሳኔ ተላልፏል። ጉዳዩ ምንድነው? በዝርዝር የማስደምጣችሁ ይሆናል። ይህ መረጃ ከታማኝ ምንጮችና ፍርዱን እንዲከታተሉ ቃል ከተሰጣቸው ጋዜጠኞች በማህበራዊ ትስስር የተሰራጨ ነው። ውድ አድማጮቻችን ይህ ኢትዮ ኢንፎ ሚዲያ ነው። እኛ ጋር ሲቆዩ በዝርዝር የሚያደምጡት ይሆናል። አርቲስት ሰለሞን ቦጋለ ከወር በፊት በፊንቴክ ኢንቨስትመንት የህገወጥ ማጭበርበር ወንጀል ተጠርጥረው ወደ ወህኒ ቤት ከወረዱ አንጋፋ አርቲስቶች መካከል አንዱ ነበር። አርቲስት ሰለሞን ቦጋለ በመጀመሪያው ዙር እነ መንሱር ጀማል እነ ይገረም ደጀኔ በሚታሰሩበት ሰዓት ያልታሰረ ሲሆን ነገር ግን በነጋታው በቁጥጥር ስር እንደዋለ የተሰማ ነበር። ወደ አርቲስቱ በቁጥጥር ስር ከዋለበት ቀን ጀምሮ በእስር ቤት ምንም ምቾት እንዳልተሰማውና እስር ቤት ሳይገባ በፊት ያጋጠሙት በሽታዎች እንደነበሩና በሐኪም ክትትል እየተደረገለት በቤተሰቦቹም ክትትል እየተደረገለት እንደቆየ ተሰምቷል። ታዲያ ይህ በሽታ እንክብካቤና ክትትል የሚፈልግ መሆኑን ተከትሎ ደም ውስጥ የሚገኘው የሱካር በሽታና የደም ግፊት በሽታው እስር ቤት በጭንቀት ውስጥ ገባ እጅግ እንደተባባሰበትና በእስር ቤት ያለው የማይመች ሁኔታ ጭንቀቱ ጋር ተደምሮ የዚህን አርቲስት በሽታ ከፍተኛ ደረጃ እንዳደረሰበትና ፖሊሶች ይህን ሲመለከቱ በማረሚያ ቤት ወደሚገኘው ሆስፒታል እየወሰዱ ክትትል እንዲያደርግ ሲያደርጉት እንደቆየ ተነግሯል። ነገር ግን ጉዳዩ ከዕለት ወደ ዕለት እየተባባሰበት የመጣው አሳዛኙ ሰለሞን ቦጋለ ከሌሎች አርቲስቶች በተለየ ውሎም ማምሻውም ሆስፒታል ለመሆን ተገዷል ተብሏል። በእስር ያለውን ረጅም ጊዜውን የሚያሳልፈው በእስር ቤቱ በሚገኝ ሆስፒታል መሆኑ ብዙዎችን የጥበብ ሰዎችን ልባቸውን እንደነካና ከፍተኛ ሐዘን ውስጥ እንደጨመራቸው እየተነገረ ይገኛል። ሆደ ባሻና ሆደ ቡቡ በመሆኑ የሚታወቀው ሰለሞን ቦጋለ ይህን ነገር መቆጣጠር አቅቶት ያለቀሰ እንደሚገኝ ብዙዎች እየተናገሩ ይገኛል። ስኳር በተለይም ደግሞ ግፊት የተባሉት በሽታዎች ክትትል ከሌላቸው ሰዎችን እንደሚያጠፉ አደገኛ በሽታ እንደሆኑ ይታወቃል። ታዲያ ሰለሞን ቦጋለ እስር በፊት ቤቱ በነበረበት ወቅት በኩር ልጁ ሴት ልጁ እያከመችውና ክትትል እያደረገችለት ቤተሰቦቹ እየተንከባከቡት የነበረ ሲሆን በሽታው እንደ አዲስ እንደያዘውን ተከትሎ ብዙ ክትትል እንደሚፈልግ ብዙዎች የተናገሩ ሲሆን በሐኪሞችም ትዕዛዝ መሰረት ከፍተኛ ክትትል ሲደረግለት የቆየ ሲሆን ታዲያ በድንገት እስር ቤት ሲገባ ያንን ክትትል ያጣው ሰለሞን ቦጋለ በሽታው የተባባሰበት ሲሆን በእስር ቤት የሚገኘው ጭንቀት ደግሞ ሌላው የበሽታው መባባስ ዋናው መንስኤ ነው ተብሏል። ቤተሰቦቹ ድረሱልን፣ ሰለሞን ቦጋለ ለሀገር ብዙ ውለታ ውሏል፣ ለጥበብ ብዙ መስዋዕትነቶችን ከፍሏል፣ ብዙ ኢትዮጵያውያን ረድቷል፣ ብዙዎችን ህይወት ዘርቶ ሞት አፋፍ መልሷል፣ ብዙዎችን አሳክሟል። ኢትዮጵያ ጥበብ ታላቅ ውለታ ከፍሏል። ያይነው ይህ አንጋፋ የጥበብ ሰው ከሚያሸልብ ከሞተ በኋላ ጉዳዩ
ሀዘን ብቻ እንዳይሆን ይህን ታላቅ የጥበብ ሰው እናድነው እያሉ ይገኛል። እርግጥ ነው በእስር ቤት ውስጥ መንሱር ጀማልም የኩላሊት በሽተኛ ሆኛለሁ እባካችሁ ከዚህ አውጡኝ ያለ በተደጋጋሚ በፍርድ ቀጠሮ ወቅታቸው ላይ አቤቱታውን ሲያቀርብ እንደነበረ ይታወቃል፣ ከበሽታ ጋር በተያያዙ ጉዳዮች። ነገር ግን የነ መንሱር ጉዳይ ከሰለሞን ቦጋለ እንደማይበልጥና ሰለሞን ቦጋለ ሁኔታ እጅግ የሚያሳስብና ለሞት የሚያደርስ መሆኑን ብዙ ጋዜጠኞች እየዘገቡት ይገኛል። እርግጥ ነው ህዝቡ በአርቲስቶቹ ቢበሳጭም፣ ነገር ግን አሁን ሰለሞን ቦጋለ እየደረሰበት ባለው አሳዛኝ ሁኔታ ብዙዎች ልባቸው ተሰብሮ እንዳዘኑለት የተገለጸ ይገኛል። ምናልባትም ሰለሞን ህዝብ የሚያገኘው ድምጽ ካለ በመንግስት ፍርዱን ከቤት ሆኖ እንዲከታተልና ከሀገር እንዳይወጣም እግር ተጥሎበት ፍርዱን እዚሁ እንዲከታተል መንግስት አካላት በርቀት እየተከታተሉት ኢትዮጵያ ውስጥ ሕክምና እያደረገ ጉዳዩን እንዲከታተል ፍቃድ ሊሰጡት ይችላል የሚል ሀሳቦችን ቤተሰቦቹ፣ ጠበቃዎቹ እያነሱ ይገኛል። ህዝብ ድምጹን በከፍተኛ ደረጃ የሚያሰማል ከሆነ ከህዝብ ምህረት የሚያገኝ ከሆነ ምናልባትም ፖሊሶች፣ የመንግስት አካላት በተለየ መልኩ ለሱ ይህን ሊወስኑለት ይችላሉ። የጥበብ ሰው ሰለሞን ቦጋለ ከሞተ በኋላ ማዘኑ አይጠቅምም። ሀገር ብዙ ውለታችን የዋለ አንጋፋ አርቲስት ነው፣ ባካችሁ ድረሱለት ሲሉ ሚዲያ ሰዎች ጥሪ እያቀረቡ ይገኛል። የሰለሞን ቦጋለ መጨረሻ እጅግ ያሳዝናል። ኢትዮጵያ ኢንዱስትሪ ላይ ከፍተኛ ጥረትና ልፋት ያደረገው ሰለሞን ቦጋለ በዚህ እድሜው ላይ ሲደርስ መጨረሻው በዚህ ሁኔታ በእስር ቤት መሰቃየት መሆኑ ብዙዎችን አሳዝኗል። የሰለሞን ቦጋለ ጉዳይ እጅግ አሳሳቢ ሆኗል። በሌላ መረጃ በተለየ መልኩ በይገረም ደጀኔና በወንድም ካሊድ በተባሉት ግለሰቦች ላይ ቤተሰቦቻቸውን እንዳያዩ እንዲሁም ከቤተሰቦቻቸው ምንም አይነት ምግብም ሆነ አገልግሎት እንዳይሰጣቸው እገዳ የተጣለባቸው ሲሆን ይህም ደግሞ የተደረገባቸው ከፊንቴክ ኢንቨስትመንት የመኪና ስጦታ ወስደዋል በሚል እገዳ እንደተጣለባቸው በከፍተኛ ደረጃ እነሱ ላይ ፍርዱ ጸንቶ እንደታየ ተነግሮ ነበር። ይህን ተከትሎ ፍርድ ቤቱ ከቤተሰቦቻቸው ያገለለ ሲሆን ጠያቂም እንዳይኖራቸው ያደረገ ሲሆን በዛሬው ዕለት በነበራቸው ችሎት ላይ ወንድም ካሊድ እስር ቤት የሚገኘው ምግብ እንዳልተመቸውና አንዳንድ ቁሳቁሶችም እንዲመጡለት እንደሚፈልግ በጽኑ ለፍርድ ቤቱ ጥያቄውን ያቀረበ ሲሆን ፍርድ ቤቱን ጉዳዩን ካጤነ በኋላ ዛሬ ለይገረም ደጀኔና ለወንድም ካሊድ ቤተሰብ ጥየቃ እንዲኖራቸው የተደረገ ሲሆን አርቲስቶቹ በዛሬው ዕለት በማረሚያ ቤት ጠያቂ አግኝተው ቤተሰቦቻቸውን እንደተመለከቱ ተሰምቷል። ይህ ጉዳይ በይገረም ደጀኔና በወንድም ካሊድ ላይ ለምን ጸና ከተባለ እነዚህ አርቲስቶች የጉዳዮቹ ጠንሳሽና ከፍተኛ ደረጃ እጃቸውም አለ። የመኪና ስጦታውንም ከሌሎች አርቲስቶች በዘለለ የተቀበሉት እነሱ ናቸው በሚል ሁለቱ ላይ ከፍተኛ እርምጃና የት ያለ እይታ እየተወሰደባቸው ነበር። ይህን ተከትሎ እነ ሰራዊት ፍቅሬ ሌሎቹ ቤተሰቦቻቸውን ሲያገኙ እዚህ ግን ሁለት የሚዲያ ሰዎች ክልከላ ተጥሎባቸው ነበር። በዛሬው ዕለት ቤተሰባቸውን እንዲመለከቱ እንደተደረገ ተሰምቷል። የሰለሞን ቦጋለ ጉዳይ ብዙዎችን እያሳሰበና እያሳዘነ ቀጥሏል። በቀጣይ ሰዓታት የሚወጡትን መረጃዎች ወደ እናንተ የምናደርስ ይሆናል። ለሆደ ባሻውና ለልበ ንጹሑ ለአሳዛኙ ሰለሞን ቦጋለ ፈጣሪ እንዲደርስለትና ፈጣሪ መፍትሄውን እንዲያበጅለት ከልባችን እየተመኘ ሀሳብ አስተያየታችሁን በኮሜንት ላይ ያጋሩ። ቀጣይ እስከምንገናኝ ቸር ቆዩ ውድ አድማጮቻችን።